ኦንላይን ስራ ሰርተው ብሩን ወዴት እንደሚያስገቡ ወይም የዩኤስ አካውንት እንዴት መክፈት እንደሚችሉ ማወቅ ከፈለጉ የዛሬን ቪዲዮ ይከታተሉ። እንኳን ወደ ቤላ ስታር ቻናል በደህና መጡ። ኦንላይን ስራ ስንጀምር ዋናው ትልቁ ነገር ክፍያ ነው። ክፍያ ደግሞ በእኛ ሀገር ለማዟዟር ወይም ፔ ለማድረግ ይከብዳል። ዋና ትልቅ የሚያስፈልገን ነገር የአሜሪካ ባንክ አካውንት ኦር ኢንተርናሽናል ባንክ አካውንት ነው። እሱን እንዴት እንደምንጀምር፣ እንዴት እንደምንከፍትና እንዴት ፕሮሰስ እንደምናደርግና ወደ ራሳችን ከረንሲ እንዴት እንደምንቀይር በዛሬው ቪዲዮ እንመለከታለን። አንድ ፕላትፎርም መጠቀም እንችላለን እዚህ ሀገር ሆነን የዩኤስ ባንክ አካውንት ለመክፈት። ምን ይባላል እሱ ደግሞ ዋይዝን ተጠቅመን ብዙ የፍሪላንስ ድረገጾች ላይ የኦንላይን ስራዎች ላይ ከረንሲያችን ቀጥታ ወደዛ እንዲገባ ማድረግ እንችላለን። ኢቨን ዶ ከፓዮኒር ጋር አንድ አይነት ቢሆንም ፕሮሰሱ ኢትስ ሞር አድቫንስድ እና ቨርቹዋል ካርድ የሚሰጠን ኦፖርቹኒቲ ሊኖረን ይችላል። እንዴት መክፈት እንችላለን? ፕሮሰሱን እንጀምር። ወደ ዌብሳይቱን ገባና wise.com ብለን እንሞላለን። ሲንስ ኒው ስለሆንን ክሬት አካውንት እናደርጋለን። ኢሜል አድሬሳችንን በማስገባት ወይም በጉግል ላይ ሳይን አፕ በማድረግ አዲስ ክሬት አካውንት ማድረግ እንችላለን ማለት ነው። ኢሜል አድሬሳችንን እናስገባና ኔክስት እንላለን። እዛ ምን አይነት አካውንት ነው? ቢዝነስ አካውንት ነው ወይም ፐርሰናል አካውንት ነው? ፐርሰናል አካውንት እንመርጣለን። ከዛ ኢትዮጵያ እንመርጣለን። ከዛ ፎን ነምበራችንን እናስገባና ሰንድ ቬሪፊኬሽን ነምበር ይላል። በቬሪፊኬሽናችን እናሳያለን። ከዛ በኋላ ፓስወርዳችንን እናስገብተን አካውንት ክሬት ያደርግልናል ማለት ነው። ፊኒሽ አካውንት ሴትአፕ የሚል ሄደን ፐርሰናል አካውንት የሚላለ እዛ ዲቴይል እናስገባለን። ዌር ዊ አር፣ ፈርስት ኔማችንን፣ በርዝ ዴታችንን፣ ሞባይል ነምበራችንን ወደ ሀገር ዩናይትድ ስቴትስ ቀይረን ዲፍረንት ኤኒ ታይፕ ኦፍ አድሬስ እንቀይር። it will give us information to open account አካውንት ኦፕን እንድናደርግ ያደርገናል። ኦፕን አካውንት እንለዋለን። ምን አይነት ከረንሲ ነው? ዩኤስ ዶላርስ እንመርጥና ኮንፈርም እንለዋለን። if it doesn't have any transfer free scroll to the bottom እንልና agree እንላለን። now we have a US account ማለት ነው። get account details ስንል ምን ይመጣል? it says deposit $20 $20 ዲፖዚት ማድረግ አለባችሁ እና ደግሞ verify your identity ያለናል። US dollars ማስገባት አለብን። እንዴት US ዶላር የምናስገባው? የምናውቀው ዘመድ ከአሜሪካ ያለን ወይም ራሳችን ካለን ትራንስፈር ማድረግ አለብን ማለት ነው። next continue እንላለን። then verification ምንድነው? verification verify security number or individual tax number ሲለን ምናረስ US ግን ኮንቲኒ እናደርገዋለን። አካውንታችሁን ቬሪፋይ ለማድረግ ዶክመንታችሁን ያስፈልጋል ይላል። we'll use like phone to identify እና ምንድነው ኢሹ የተደረገልን ሲል እዚህ ጋር ኢትዮጵያ ነው እናደርጋለን። ዶክመንት ሳይ ፓስፖርት or any type of national ID ይችላል፣ ድራይቨር ላይሰንስ ይችላል። ከዛ ኔክስት እንላለን። verify your identity your passport ሲል take a photo ትለውትና take a photo አድርገን verify አድርገን እዛ ደን ይደናል። ደን ካለም በኋላ you will need to ዲፖዚት ማድረግ $20 አለብን። $20 ዲፖዚት ከተደረገ በኋላ ግን we will get a US account detail ማለት ነው። we can send money or add money በዚህ አካውንት ላይ። let me show you እኔ ራሴ የምጠቀመው አካውንት። ፐርሰናሊ የምጠቀመው አካውንት ይሄ አካውንት ነው ማለት ነው። ዲፍረንት ከረንሲ አካውንት ሊኖረን ይችላል። US ዶላር አካውንት ላይ አሁን አካውንታችን ላይ ስንገባ አካውንት ነምበር ኤንዲንግ የአካውንት ዲቴይላችንን ይሰጠናል ማለት ነው። አፍተር ቬሪፋይ ከተደረገ በኋላ have my name ሩቲንግ ነምበሩ፣ አካውንት ነምበር፣ አካውንት ታይፑ፣ ዋይዝ አድረሱን ኤቭሪቲንግ ይሰጣል ማለት ነው። we can receive payment request payment ማድረግ እንችላለን። ግሎባሊ ራሱ መቀበል እንችላለን። after you have that it will give you an account so that ሌላ ዌብሳይት ላይ አካውንት ኢንፎርሜሽን like PayPal ፍሪላንሰር ላይ Upworks ላይ ለመቀበል ፕሮሰስ ማድረግ ይቻላል ማለት ነው። እንደዚህ ነው የአሜሪካ አካውንት የምንጠቀመው። I hope ይሄ ቪዲዮ ሄልፕ አድርጓችኋል። any type of questions ካላችሁ ዳውን ኮሜንት ላይ ጻፉልኝ and like and subscribe ማድረግ እንዳትረሱ። የሚቀጥለው ጊዜ ደህና